ዛሬ ይሰብራለዋል። ይህን መልእክት በደንብ ስሙ። ኦሮሞ ከአማራ ጋር፣ አማራ ከትግሬ ጋር፣ ትግሬ ከኦሮሞ ጋር አገናኝቶ ደም ለመጠጣት ተዘጋጅቶ የሚጠብቀው አውሬ እግዚአብሔር እንዲህ ይላል፣ ዛሬ ይሰብራለዋል። ሻሎም። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ዛሬ ወደ እናንተ አንድ መልእክት ይዤ መጥቻለሁ። በደንብ እንድትከታተሉ በጌታ ፍቅር አሳስባችኋለሁ። እንደዚህ ይላል ሚክያስ ምዕራፍ 2 ከቁጥር 13 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሰባሪው በፊታችሁ ወጥቷል፣ እነርሱም ሰብሮ ወደ በሩ አልፏል ይላል። ሰባሪው በፊታችሁ ወጥቷል፣ እነርሱም በበራቸው ሰብሮ ምን አድርጓል? አልፏል ይላል የእግዚአብሔር ቃል። ትንቢተ ኢሳይያስ ላይ ቄርዮስ ሆይ በፊት እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናስ ደጆችንም ይሰብራለሁ ይላል። ኢየሱስ ጌታ ነው። ኢየሱስ በሚያልፍበት ጊዜ አንተን ያቃተ ነገር፣ አንቺን ያቃተሽ ነገር በጌታ በኢየሱስ ክርስቶስ ስም ይሰበራል። እስከ ዛሬ ያልተሰበረ ነገር አለ። እስከ ዛሬ ደልዳላ ሜዳ ያልሆነ ነገር አለ። እስከ ዛሬ ዋጋ ያስከፈለ ነገር አለ። እግዚአብሔር ሰብሮ ያልፋል። እምቢ ያለው ነገር፣ ዋጋ ያስከፈለ ነገር፣ አንገት ያቀረቀረ ነገር፣ ከሰው ሁሉ ወደ ታች ያደረገው ነገር የናዝረቱ ኢየሱስ ሰብሮ ያልፋል። እዚህ ቦታ ላይ በምንመለከትበት ጊዜ ሰባሪው በፊት ምን ሆኗል? ወጥቷል ይላል። ዛሬ ሰብሮ የሚያልፍ ጌታ በፊት ወጥቷል። በጌታ በኢየሱስ ክርስቶስ ስም ትልቅ ያልከው ነገር ትልቅ ነው። ይሄ ከአቅሜ በላይ ነው ያልከው ነገር ዛሬ እግዚአብሔር ሰብሮ ያልፋል። አንተም ሰብሬ ታልፋል። እግዚአብሔር ሰብሮ ባለፈበት አንተም ሰብሬ ታልፋል። ሰብረሽ ታልፊያለሽ። ሰብራችሁ ታልፋላችሁ። ሰባሪው በፊት ወጥቷል፣ እነርሱም በበራቸው ሰብሮ አልፏል ይላል። ሰባሪው አለፈ ማለት አንተም ትከተላለህ በተስተካከለ መንገድ። ሰባሪው በፊት ወጥቷል ማለት አንተም በአማረ መንገድ በተስተካከለ ስፍራ በኢየሱስም ማለፍ ይሆንልሃል። በዚህ አጋጣሚ አንድ መልእክት ለኢትዮጵያ ይናገራል። በዚህ አጋጣሚ ኢትዮጵያውያኖች የሆናችሁ በሙሉ ይህን መልእክት በደንብ ስሙ። ኦሮሞ ከአማራ ጋር፣ አማራ ከትግሬ ጋር፣ ትግሬ ከኦሮሞ ጋር አገናኝቶ ደም ለመጠጣት የኢትዮጵያ የወጣቶችን ደም ለመጠጣት ተዘጋጅቶ የሚጠብቀውን ዛሬ የናዝረቱ ኢየሱስ ይሰብራል። ኦሮሞ ከአማራ ጋር፣ አማራ ከትግሬ ጋር፣ ትግሬ ከአማራ ጋር፣ ኦሮሞ ጋር አገናኝቶ ደም ለመጠጣት ተዘጋጅቶ የሚጠብቀው አውሬ የናዝረቱ ኢየሱስ ክርስቶስ ዛሬ ይሰብራለዋል በጌታ በኢየሱስ ክርስቶስ ስም። ይኸው የወጣቶች ደም አይደፋም፣ የቅዱሳኖች ደም አይደፋም። ደማችሁን ለመጠጣት የተዘጋጀ አውሬ ደም ይኸው ተደፋ። ይሄ ዘይት ሰብሬ እንዳፈሰስኩ ዛሬ የኢትዮጵያ ደም፣ የኢትዮጵያ ወጣቶች ደም ለመጠጣት ተዘጋጅቶ የሚጠብቀው አውሬ ደም ተደፋ። የቅዱሳኖች ደም፣ የሚመናኖች ደም፣ የኢትዮጵያውያኖች ደም ለመጠጣት ተዘጋጅቶ የሚጠብቅ ዘንዶ ደሙ ዛሬ ተደፋ። ይሄ ዘይት እንደተደፋ፣ ይሄ ጠረምሱ እንደተሰበረ ዛሬ ከቅዱሳኖች ላይ ጨለማ ያዘጋጀው ማላ ተሰበረ። ሰባሪው ሰብሮ አለፈ። አንተም በተስተካከለው፣ አንተ ንጹህ በሆነው መንገድ፣ አንተም አንቺም እግዚአብሔር ባዘጋጀው መንገድ አንተም ታልፋለህ፣ አንቺም ታልፊያለሽ፣ እናንተም ታልፋላችሁ። ከዚህ ቀን ጀምሮ የወጣቶች ደም አይደፋም፣ የቅዱሳኖች ደም አይደፋም። ለኦሮሚያ ሰላም ይሆናል፣ ለአማራ ሰላም ይሆናል፣ ለትግራይ ሰላም ይሆናል። በተለያየ ከተሞች ውስጥ ላላቸው መልእክት አለ። ሰላም ይሆናል፣
ደም ጠጪው መንፈስ ዛሬ የሱ ደም ተደፋ። ደም ጠጪው ዛሬ ተሰበረ። ደም ጠጪው ዛሬ በኢየሱስም ተቆረጠ። ደም ጠጪው ዛሬ ሞተ። ደም ጠጪው ዛሬ ተበላሸ። ለኔና ለእናንተ ሰላም ይሆናል። ለቅዱሳኖች ሰላም ይሆናል። ለሚመናኖች ሰላም ይሆናል። ለእግዚአብሔር ቃል ለሚሰሙ ይሄ ጸጋ ለሚካፈሉ ለእግዚአብሔር ቤተሰቦች ዛሬ ጀምሮ ሰላም ይሆናል። አሜን። ሰላም ይሆናል። አሜን። ሰላም ይሆናል። ዛሬ እግዚአብሔር እንዲህ አለ፣ ሰባሪው ወጥቷል። ሰባሪው በፊታችሁ ወጥቷል። እነርሱም በበራቸው ሰብሮ አልፏል። ሰባሪ በፊት ወጥቷል። ሰባሪ በፊት ወጥቷል። እነርሱ ሰብሮ ያልፋሉ ይላል የእግዚአብሔር ቃል። በኢሳይያስ ላይ ያለው የእግዚአብሔር ቃል ደግሞ የናስ ደጆችንም ይሰብራሉ አለ። የናስ ደጆችን ይሰብራሉ በሚልበት ጊዜ እግዚአብሔር በቄርዮስ ፊት አልፎ ተራራውን ሜዳ አድርጎ ብረት መወረወሮችን ቆርጦ ነው የናስ ደጆችን ይሰብራሉ ያለ። ዛሬ በእኔና በእናንተ ፊት የናዝረቱ ኢየሱስ የቆመውን የተኛውን ብረት መወረወሮችን እየሰበረ ያልፋል። እየሰበረ ይወጣል። እየሰበረ በጌታ በኢየሱስም አውሬውን፣ ድግምትን፣ መተት፣ የዘር መንፈስ፣ ቀመቀማያት፣ መንአያትን፣ ሽማያትን እየተከተለ ዋጋ ሲያስከፍል የቆየውን እግዚአብሔር ሰብሮ ይወጣል። ዛሬ ሰብሮ ለመስራት ወጥተህ ወደ ኋላ እንድትመለስ የሚያደርገው ለማገለገል ወጥተህ ትጥቅ ተፈቶ ቁጭ እንድትል ያደረገ የውጭ በር ተከፍቶ አጨናግፎ ወደ ኋላ የሚመልስ በር ሲከፈት በሩን ዘግቶ አንተ እንዳትሰራ እጅን እግርን ሽባ አድርጎ ቤት የሚያስቀምጥ ዛሬ ከኔና ከናንተ ህይወት ከቅዱሳኖች ህይወት ዛሬ በጌታ በኢየሱስ ስም ተሰብሯል። ተሰበረ። ዋጋ ያስከፈለ ትጥቅ የፈታ ጸጋን ያጨናገፈ ህይወታችሁን ባዶ እንዲሆን ያደረገ በትዳራችሁ ነውጥና ሰላም ማጣት ያመጣ ዛሬ በኢየሱስ ክርስቶስ ስም ተሰበረ። ዛሬ እንደ እግዚአብሔር ቃል እናገራለሁ፣ ተሰብሯል። የወጣቶች ደም ሊጠጣ የተዘጋጀ ተሰበረ። የቅዱሳኖች ደም ለመጠጣት የተዘጋጀ ተሰበረ። ዛሬ ልክ ይሄ ጠራሙስ ተሰብሮ ዘይቱ እንደፈሰሰ ዛሬ የኔና የእናንተን ደም አብሶ ለመጠጣት የተዘጋጀው አውሬ ተሰበረ። የሱ ደም ፈሰሰ። ስለዚህ መልእክት አለ። ለኦሮሞ ሰላም፣ ለአማራ ሰላም፣ ለትግራይ ሰላም፣ ለወላይታ ሰላም፣ ለሃዲያ ሰላም፣ ለሲዳማ ሰላም። በኢየሱስ ስም የወጣቶች ደም አውሬ አይጠጣም። ወጣቶችን ለቃቅሞ ከየከተማው ከየስፍራው ወጣቶችን ለቃቅሞ ደም ለመጠጣት አጉል የሆነ ቦታ ላይ ወጣቶችን ለማጥፋት ያዘጋጀ የጨለማ መንፈስ ዛሬ ተሰበረ። ዛሬ ተሰበረ። ይሄ መልእክት ነው። ለብዙ ሰው አድርሱ። ኮፕሊንግ አድርጉ። ላይክ ሼር ያደረጋችሁ ለብዙ ሰው እንድታደርሱ በጌታ ፍቅር አሳስባችኋለሁ። ሻሎም